እንዴት ሰነበታችሁ የቻናሌ ቤተሰቦች ዛሬም በአዲስ የካፕከት ትምህርት ተገናኝተናል። በዛሬው ትምህርት እንዴት ስፕሊት ወይም አንድን ቪዲዮ መቁረጥ የቆረጥነውንም ማጥፋት ቪዲዮዎችን እንዴት ከት ማድረግ እንደምንችል እያንዳንዱን ነገር አሳያችኋለሁ። እዚች ጋር አንድ ቪዲዮ መርጠን አስገብተናል። ዛሬ ክፍል 3 ነው። በዛሬ ክፍል 3 እንግዲህ እንዴት መቁረጥ እንደምንችል ነው የምናየው። ለምሳሌ እዚች ጋር ይሄ ቪዲዮ ያዝ አድርገን ወደዚህ ብናስጠጋው ያዝ አድርገን ለቀቅ ስናደርገው ከት ያደርገዋል። እንደዚሁ በተመሳሳይ መልኩ ከመስመሩ ይሄ ነጭ መስመር ካለበት በዛ ባሻገርም ነጭ መስመር እስካለበትም ድረስ ከት ማድረግ እንችላለን። ቪዲዮን ከት ስናደርግ ለምሳሌ እዚች ጋር ነጩ መስመር ያለበትን መርጠን እሱም ቦታ ቲክ አድርገን ለምሳሌ እዚች ጋር የሆነ ፓርት ላይ መቁረጥ ብንፈልግ እንነካና እዚች ጋር ስፕሊት የሚለውን እንነካለን። ከዛ እዚች ጋር የምንነካው ቪዲዮ ነው ድሌት የሚሆነው ማለት ነው። ስለዚህ እዚች ጋር መሃል ላይ አሁን ለምሳሌ ይሄንን ለይተን ለማጥፋት ከፈለግን ድሌት የሚለውን ነክተን በቀላሉ ማጥፋት እንችላለን ማለት ነው። ስለዚህ በዚህ መልኩ ነው በቀላሉ ካፕከት ላይ ከት ማድረግ የምንችለው። ከት አደራረጉ ድሌት ማድረጉ ብዙም የተወሳሰበ ነገር የለውም። በቀጣይ ክፍል እንገናኛለን። አዲስ ነገር ይዤላችሁ እመጣለሁ። ላይክ፣ ሰብስክራይብ እንደዚሁም ደውል ምልክቱን መንካታችሁ እንዳይረሳ።